አንዳንዴ የዋህ አንዳንዴ ክፉ ያልከው ሰው አዎ አንዳንዴ የዋህ አንዳንዴ ክፉ ነኝ። እውነት ለመናገር የተናገርከው ነገር በጣም ትክክል ነው። ምክንያቱም አዳምጡኝ በእናታችሁን እስቲ አትሳደቡ ለጊዜ ማለት ለአደቂቃ ተቆጣጣሩ ስልባቸው። አንዳንዴ የዋህ አንዳንዴ ክፉ አንዳንዴ ጥሩ አንዳንዴ ትሳደባለህ ያልከው ሰው እኔ ባይዘዌ በግል ጉዳዬ በግል ስለኔ ማለት ነው በግሌ ከማንም ጋር ጠብ የለኝም። ለራሴ ጉዳይ ብዬ የምጠላ አንድም ሰው የለም። ግን ህዝቤ ሲታረድ ወንድሞቼ ሲገደሉ ወንድሜ አንገቱ ተቆርጦ የማንም ወንበዴ ብረት ላይ ሰቅሎ ሲጨፍርበት ህዝቡ ተደፍሮ ህዝቡ ሲጨፈጨፍ ህዝቡ ሲገደል ህዝቡ አንገቱ ተቆርጦ ማንም ብረት ላይ ሰቅሎ ሲጨፍርበት ወላሂ ክፉ ነኝ፣ ያመኛል። እኔ አቃፊው የኦሮሞ ህዝብ ማንንም አቅፎ የሚኖር ካለው ነገር ላይ ቆርሶ የሚሰጥ ሁሉንም ኢትዮጵያኖችን አቅፎ የሚኖር የዋው የኦሮሞ ህዝብ አንገቱ ተቆርጦ ማንም ሲሸልልበት ክፉ ነው የሚሆነው። ከዚህ በፊት የነበረኝ ማንነቴን በሙሉ ቁጭ አድርጌ ሌላ ማንነት ነው የሚወስደው። ምክንያቱም የወንድሞቼ ሞት የኔ ሞት ስለሆነ የወንድሞቼ ህመም የኔ ህመም ስለሆነ ምናልባት የዋነቴ ወንድሞቼን እንዳሳረደ የዋነቴ የዋ መሆን ማንንም ማክበር እኔ እንዳከበርኳቸው እነሱ እኔን አለማክበራቸውን ሳይ ክፉ ነው የሚሆነው። መጥፎ ሰው ነው የሚሆነው። የዱሮ ማንነቴን ሁሉ ነገሬን ትቼ ሌላ ማንነት ነው የሚለብሰው። ምክንያቱም ህዝቡ ነው እየተገደለ ያለው፣ ወንድሞቼ ናቸው እየታረዱ ያሉት። ያ ነው ማንነቴን ሊቀይር የቻለው የቀየረም ማለት ነው። ባይዛዌ አሁን ያለውበት ማንነት ይሻለኛል። ምክንያቱም የውሸት ኢትዮጵያዊ ሆኜ ከምኖር የውሸት መደመር ተደምርን ከምንኖር የውሸት መሸካከም ተሸካክመን ከምንኖር እውነቱን እንቅጩን ተነጋግረን ብንለያይ ይሻላል። አማራም አማራ ሆኖ የራሱ መሬት የራሱ ዳር ድንበር ላይ መኖር፣ ኦሮሞም ኦሮሞ ሆኖ የራሱ መሬት ላይ የራሱ ዳር ድንበሩ ላይ ቢኖር ተለያይቶ መኖር ይሻላል። የዘፈነ ምን ይላል? Kuntufi malena makalena miko ajese kanubu jiru kidise binesa yachise kuntufi malena makalena miko ajese kanubu jiru kidise binesa yachise ndura pakamini likiyo mide gochisa sununu fajina matanke nagadanisa ndura pakamini likiyo mide gochisa sununu fajina matanke ትክክል ነው። አብሮ መኖር የማይሆን ከሆነ መለያየቱ ይበጃል። ተለያይቶ ሁሉም ሰው የራሱ መሬት ይዞ የራሱ ሀገር ላይ መኖር ይሻላል። አንዳንዴ መልካም ትሆናለህ፣ አንዳንዴ ክፉ ትሆናለህ ያለችኝ በዚህ ሰዓት ክፉ ነኝ። ምክንያቱም እኔ የወለደኝ ያሳደገኝ የዋው ጫዋው አቃፊው ሰጥቶ የማይጠግብ ምርጡ የኦሮሞ ህዝብ እየታረደ ስለሆነ ያውም አምኖ ወንድሞቼ ብሎ አቅፎ የሚያኖራቸው የሚያበላቸው ወለጋ ላይ ከራሱ መሬት ላይ ቆርሶ ሰጣቸው ቡና እያረሱ የሚኖሩ ከኦሮሞ ህዝብ ጋር ለ100 ዓመት የኖሩ ስንት ነገር ከኦሮሞ ጋር ያሳለፉ ሰዎች ዛሬ መንገድ ከፍተው ከጎጀምና ከጎንደር ፋኖን ጋብዞ መንገድ እያሳዩ ባይዘው ከውጭ የመጣ አይደለም፣ ከሩቅ የመጣ አይደለም። እዛ ክልል ውስጥ አድጎ ተወልዶ ያደጉ ሰዎች መንገድ እያሳዩ ኑ ግቡ እያሉ ምስኪን የኦሮሞ ህዝብን ሲያሳርዱ ማንም ሰው እዚህ ጋር ማንነቱ ይቀየራል።
እኔ በጣም የምጠላ ሰው እኔ አሁን የአማራ ኢትዮጵያዊ ነኝ እኛ ኢትዮጵያዊ ነን እያለ ከሚያለቅስ አንድ የአማራ ተወላጅና እኔ ፋኖ ነኝ ዘራፍ አቃቂ ዘራፍ የምል ምረጥ ብባል ዘራፍ አቃቂ ዘራፍ የምል ነው የሚመርጠው። ምክንያቱም ብፎክርም ብሸልልም ትንሽ እሱ ይሻላል። በማንነቱ ቢያንስ ራሱን አውቆ ፋኖ ነኝ አማራ ነኝ ብለዋል። ቢያንስ ኢትዮጵያዊ ነኝ ሀገሬ ከምል ፋኖ ነኝ አማራ ነኝ የምል ይሻላል። ልፍስፍስ ማንነቱን የማያከብር ለህዝቡ ድምፅ የማይሆን ህዝቡ ሲታረድ ዝም ብሎ የሚያይ ልፍስፍስ ሰው አይመቸኝም። ቆፍጠን ያለ ሰው በቃ ህዝቡ ሲነካ ቆፍጠን የምል ለምን የምል ለህዝቡ ድምፅ የምሆን ለምን ህዝቤ ይገደላል የምል ሰው ይመቸኛል። ከየትም ብሔር ቢሆን ማለት ነው። ፋስፋሳ ልፍስፍስ ግን ማንነቱን የማያቅ ራሱን ሆኖ መኖር የማይችል ሁሌም እየተሽለጠለጠ የሚኖር ሽልጥልጥ ሰው አይመቸኝም። እኔ ቆፍጣና ወንድ ልጅ ደግሞ ቆፍጠን ስል ነው የሚያምረው። ህዝቡ ሲገደል ለምን? ህዝቡ ሲጨቆን ለምን? ማን ምን ስለሆነ ነው ህዝቤን የሚደፍረው? ለምን ህዝቤ ይነካል? ለምን ህዝቤ ይደፈራል? የሚል ሰው ከየትም ብሔር ቢሆን ይመቸኛል። አሁን አንድ ሰው እኔ እንትና ነኝ ብሎ የብሔሩን ስም ጠርቶ የሚሄድ ከሆነ ጀግና ከሆነ ተዋገዋለህ። ካሸነፍክ ታሸንፋለህ፣ ከተሸነፍክ ትሸነፋለህ። ከዛ ውጭ ግን በየሰፈሩ እንዲሄድ እኛ ኢትዮጵያዊ ነን፣ እኛ አንድ ነን፣ አንለያይም ምንድን ነው? በማስትሽ ነው እንደ ያጣበቁን? እንለያያለን እንጂ ለምን አንለያይም? በማስትሽ አልተጣበቀንም። በ12 ቁጥር መስማር ማንም አንድ ላይ እንትን ያደረገን የለም። እንለያያለን። አይመቸኝም እንደዛ አይነት ሰው። እኔ ፋኖ ነኝ አማራ ነኝ የአማራን ክልል ጎንደርና ጎጃም ይዤ እገነጠላለሁ የሚል ካለ እሱን ሰው አከብረዋለሁ። እገነጠላለሁ ክልሌን ይዤ እገነጠላለሁ የሚል ካለ እሱ ነው ሰው። አልለያየም እያለ ሺህ ዓመት እያለቀሰ ሰውም ላይ ሸክም ሆኖ መኖር የሚፈልግ ካለ ግን ባናቱ ይተካል። ከሚስት ጋር መሰለ እንዴ አንለያይ የምትለው እኮ ሀገር ነው። ኦሮሞ ሀገር ሆኖ መኖር ይችላል። አማራም ከፈለገ ሄዶ ሀገር ሆኖ መኖር ይችላል። ትዳር አይደለም እኮ አንለያይም እያልክ ሺህ ዓመት የምታለቅስብን። እንለያያለን። ቅራቅንቦ Egajallisuun kennan tolle afaan mannunu walii galle. 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 Oh minili oh nuftina oh gochasa oh ni beina oh minili oh nuftina oh gochasa ni beina